ዮያ እንዴት ናችሁ? ሰላም ናችሁ? ዮያ ማለት ዌልካም ማለት ነው። ዛሬ የምንማረው አፋን ኦሮሞ ወይም በአማርኛ እንማራለን። ዛሬ የምንጀምረው ቁቤ አፋን ኦሮሞ እንማራለን ማለት ነው። ስለዚህ ከላይ ያሉትን እነዚህ ማለት ነው ከላይ ያሉትን በካፒታል ሌተር የተጻፉ ናቸው። ይሄም በካፒታል ሌተር ነው የተጻፈው፣ ይሄኛ ደግሞ በስሞል ሌተር ነው የተጻፈው። ስለዚህ አፋን ኦሮሞ ላይ ብዙ ጊዜ የምታዩት በመሃል ማለት ነው መሃል ላይ የሚጻፉ እነዚህ ናቸው። ይሄ መጀመሪያ ላይ እና ስም ሲሆን በካፒታል ሌተር ነው የምንጽፈው ማለት ነው። እነዚህ በመሃል ላይ ነው ለምሳሌ የምንጠቀመው። ስለዚህ ዛሬ የምንማረው ቁቤ አፋን ኦሮሞ እንማራለን ማለት ነው። ወደ ታች እንደዚህ እያደረኩ ተመሳሳይ ነው። ይሄ አ ነው፣ ይሄም አ ነው። ይሄ ቢ ነው ወይም ባ ነው፣ ይሄም ባ ነው። ይሄ በአማርኛ ነው የተጻፈው። መሃል ያሉት ተመሳሳይ ስለሆነ እንትን እንዳይላችሁ ማለት እወዳለሁ። አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ። ስለዚህ ቁቤ አፋን ኦሮሞ እንደዚህ እንማራለን ማለት ነው። አንድ ላይ ደግምና እናንተ ከኔ ኋላ ትላላችሁ ማለት ነው። አሁን እንደዚህ ማለት አያስፈልግም፣ ምክንያቱም ለምዳችኋል ማለት ይቻላል። ምክንያቱም ወደ ታች ካልኩ አ ነው። ለምሳሌ እዚህ ጋር አ ነው፣ ይሄ ባ ነው። ስለዚህ አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ